ቆይ መጣው አራት አጣድፊኝ እንዴት ነሽ አስቱዬ? እንደምን ዋሉ? ጤናዎትስ እንዴት ነዎት? ልጆትስ ትደውላለች? ልጅዋ ሲሆንም እኮ ስራ ጀምሯል። እሷም ነገሮች እየተስተካከሉላት ነው። እኔና አንቺን ግን ይሄ ኮንዶሚኒየም አለያየን እንጂ። አይ ማማዘኑ እንደ ቀልድ ተለያየን አይደል? ሰማይ አይታረስ ንጉስ አይከሰስ ሆነ ነገሩ። ይሄው እንደ እስር ቤት ሰው ሁሉ በሩን ዘግቶ ነው ያለው። እንኳን ቡና ልንጠጣ ለእግዚአብሔር ሰላምታው ራሱ እንዶ በግድ ሰፈሪ እድሬ ቁቤ ከዛሽ ከመሐሌት ጋር ራሱ አንገት ለአንገት ተያይዘን የምንሰዳደበው ይናፍቀኛል። ተለምጇልሽ እንደው እኮ ከጭቃ ቤት ይሻላል አስቱዬ። እንደው መለያየቱን ፈርተነው ነው እንጂ መቼም ይሄን ኮንዶሚኒየም ሲሰሩ እዛው ያለንበት አድርገው ቢሰሩ እኮ ይሻል ነበር። እኛም አብረን እናረጃለን ብለን እኮ ይኸው ሳይሆንልን ቀረ። ደሞ እድሜ ለልጆቼ እኔም ቲክቶክ ስጠቀጥቅ ነው የምውለው። ቲክቶክ እኔም እጠቀማለሁ እኮ። እንዴታ ከ10,000 በላይ ልደርስ ነው ይሄ ፎሎ የሚባለው ነገር እኮ 10,000 አይ ማማዝኑ ጥሩ ፊልም ብለሽ ደግሞ ፎሎ አርጊ። ላይቭ ላይ እንገናኝና ጊፍት ትሰጪኛለሽ ነግሬሻለሁ አስቱዬዋ። ይሄ አበባውንም ኮፍያው እስከ ጺሙም ቢሆን ነግሬሻለሁ። ጨዋታ ጨምሮ አይደል እንዴ ማማዘኑ? እሺ ደህና ይዋሉ። እናቴ ሰላም ያገናኝን። እንኳን ልጅ ያለሽ አንቺ ማማዘናሽ ማን ነው? ዝንዬ ማን ነው? እኔ ነኝ። አንተ እማዬ ትጫወትብኛለህ? እኔ ደግሞ ሌላ ሰው ነው ብዬ እኮ እየሮጥኩ መምጣቴ። እንዴ እማ ከማን ጋር ነው ስልክ መታው? ከአስቱዬ ጋር ቲክቶክ ላይቭ እንግባ እየተባባል። በእንኪስ ቡና ነው ወይ የኔ እንደው ድሜ ይስጥህ። አሜን እጃይ አሜን። እንደው ዘርህ ሁሉ እንደዚህ እንደ ቡና ይብዛ። አሜን ተመስገን። እኔ ምልህ እማዬ እማ የሰሞኑ ምርቃትሽ ግን ዘር በዘሩ ነው አይደል? በሰላም ነው? አዎና። እንዴ ምን አለበት ያቺ ፌቨንን ይዘመተ ይሄን ቤት በልጅ ብትሞላው። በዚህ ላይ ደግሞ እህትም መስመር ይዛለች። ትንሽ የከፋይ ነገር ቢኖር እንደው አንተ ልትሄድብኝ ነው፣ ብቸኝነቱም ይገለኛል። እንዴማ ይሄማ እኮ ስራ ነው። በስንት ትግል በስንት ደጅ ጥናት የተገኘ ስራ እንዴ። እሱማ ልክ ነህ። ሰው የሚያደርገው ስራ ነው። እውነት ነው። ስራ ነው የሚያስከብረው። እውነት ነው ማዬ፣ እውነት ነው። እኔማ አንተ መሄድ ስለማይቀር ባዶ ቤትንም ቤቱ ከሚበላኝ እሷም ብቻዋን የቤት ኪራይ ከምትቸገር የቤት ኪራዩን ስብስብ ታደርግና እዚህ አብረን ያገኘነውን እየበላን እየጠጣን ጊዜው ሲደርስ ተስተካክላችሁ ቤታችሁን ይዛችሁ ትወጣላችሁ። አማ ትክክልሽ። ግን ምንድነው ፌቪ ረጅም ጊዜ ብቻዋን መኖር ስለለመደች ከሰው ጋር መኖር ሊከብዳት ይችላል። እኔ እናቷ ነኝ። ምንድነው ማስፈራው? አያትም አማትም መሆን ይችላልው። አይ ብቸኝነትን እንደሆነ ማንም አይወድም። ሰበብ ስታበዛ ነው። ሰበብ አታብዛ እንጂ ሰበብ አይደለም ሰበብ አይደለም። እኔ አንቺን ጥያሌ ድንብዬ ነው እንጂ የፌቪማ ሐሳብ እሷ ጋር ተጠቃልዬ እንድገባ ነው የምትፈልገው። እንዴ ማፈቅዶላት ማን እሺ ብላ? እንዴ እንደዚህማ ብሎ ነገር የለም።
ባይሆን በወጉ በማረጉ ሽማግሌ ልካው እኔ መለለለለ በየጨፍሬ እንደው እስከም በየደንሽ እንደው እንዴ በባዶ ሜዳ ከዚህ ሳድረስ የሚሆን ድንኳን ተክዬ ደግሼ ነው እንጂ እምድር እንዲሁ ዝም ብዬ ልሰጣት ደማና ወግና ባህሉ ተሽሮ እሷ ሽማግሌ ተላክ እያልሽ ነው እና ምን አለበት አሁን ቀልዱ ነው ይኸውልህ አንተም መሄድ አይቀርም እሷን ብቻዋን ትሆናለች እኔም ብቻዬን ስለዚህ ሁለታችንም ብቻህን ያንተን ናፍቆት ከምናስብ አብረን እዚህ የተገኘውን ተጋግዘን አብረን እንጠብቃለን ልቃሳምናት አማት እንዴ እማ እሺ ምትል ግን አይመስልኝ ካለች ግን ሞክራል አይ መሞከር አይደለም ማድረግ ነው ደሞ እሺ ትላለች አሁንና ምሳችንን እንብላ እማ ደወለች ወለች ድሜዋ ረጅም ነው በላዋራ እሺ አዋራ ሄሎ ስናነሳሽ ደውልሽ ድሜሽ ረጅም ነው ምን ያላችሁ አነሳችሁ አረ ጉዳዩ ከባድ ነው ማለት ቢከብድስ ንገረኛ ይሄው እንደው መጣች አዋራት እንዴት ነሽ ደህና ነሽ የኔ ልጅ ሰላም ነው ማማጅን ደህና ነኝ እግዚአብሔር ይመስገን እንኳን ደህና ሆንሽልኝ ልጄ ምንድነው ከበድ ያለ ምናምን ነገር ሚለኝ እንደው ነገሩስ ከባድ አይደለም ራሱ ሲያካብደው ነው እንጂ እኮ ንገሩኛ አይ የኔ ልጅ እኔ በሁለት ፍቅረኛ መሃል አልገባም ባይሆን ለሽምግልና ነው ያለው እናንተ ተመካክራችሁ እንደሚሆን አርጉት እሺ ያው ከሱ ጋር አውሩና ጨርሱ አውራት ምንድነው እየተጋገዛችሁ ወደ የምታጮት እኔ መጨነቅ አልወድም ፍቅር ታውቃለህ አረ ኖርማል ነው ቤቢ በኋላ ስንገናኝ አንድም ሳልቀንስ ሳልጨምር እንደወረደ ነግርሻል እሺ በቃ እንዳትቆይ እወዳለሁ እኔም እወድሻለሁ አይ ማዬ አራዳ እኮ ነሽ ይመች ቬሪ ስለግብዣው አመሰግናለሁ ግን ነገ ክፍለ ሀገር ስለምሄድ ኮኔ ጋብሽን ግብዣው በቂ አይደል እንዴ አረ አንተ አይደል እንዴ ነገ ክፍለ ሀገር ስለምሄድ ልጋብዝሽ ብላ ያመጣ አረ ባክሽ ሙርት ይዣለሽ እንደ ነፍሴ አራዋሴ ባይሆን ካለሽ አበድርኝና ልክፈል እንዴ ዋስ እኔ ምንም እንደሌለኝ ታውቃለህ ማመጣው ብር ራሱ ከቤት ክራይ አልፈል እንዴ እኔ ምንም አበድረ ነገር የለኝም የምርህን ነው አረ እኔ አንቺ ምንም አልያዝኩም እንዴ አራዋሴ ምን ይልከስ ነሽ ነኝ ቀስ ብለሽ እንዴ ቀስ ብለሽ እጂ በቃ እመጣለሁ ምንድነው ሞጣው ዋስ እየቀለድክ ነው ይኸውልሽ ልንገርሽ ዱላም ከሆነ ችሏለሁ እቃጠብም ከሆነ ችሏለሁ ብቻውን አንቺ ነኝ ቀስ ብለሽ ውጪልኝ ነይ ዋስ አንተን ትቾ ውጪ ቀስ ብለሽ በቃ እዚሁ ነው ይፈጠር እንጂ ነይ አንተን ትቾ ወዴት ነው ውሽ ቀልድ ነው ስታስጠላ ቤቢ እኔ መሰለ መሳ በምን ይፈጭ ነበር ዋሴ በጣም ነስደነገጥከኝ እንዴ ተወርደኝ ነበርኩ በጣም ነስደነገጥከኝ ሂሳብ አባት እሺ አሁን ማማዝን ነው ያሉትን ምንም ሳትጨምር ሳትቀንስ ንገረኝ ሳልጨምር ሳልቀንስ እንደወረደ ነልሻል ግን ምን እንዳለች ታውቂያለሽ እንቢ ብቲ ዋ ብላሻለች ተጋቡ ሊሉ ብቻ እንዳይሆን የዘንድሮ ትልቅ ሰው እኮ በቃ ያድኑሮ መወደዱን ራሱ ረስቶታል ደርሰሽበታል ግን አይደል እና
ምንድነው ሆዴን አታጫዋ ይኸውልሽ ፌቢ አንቺ ከተስማማሽ ቆንጆ ሐሳብ አመጣለሽ በቤት ኪራይ ኑሮ ከጆዳፉ ወደፊት ህልማችሁን ለመኖር እቤት መታችሁ ኑሩ እያልሽ አንቺም ደግሞ እኔ ክፍለ ሀገር ደርሼ እስክመጣ ብቻሽን ከምትሆኝ አንድ ላይ ብንሆን ያው አይደብርም አይደለም ፌቢ ምንም ሳልጨምር የማማን ዝም ነው ሐሳብ አላለም እኮ እንዳለ አንተ ሐሳብ ነው ቢሆን ደስ ይለኛል ግን የማሳብ ይኸውልሽ ፌቢ ደግሞ እኔ ስራ ደርሼ እስክመለስ ድረስ ከማማ ጋር ትሆኛለሽ ብቸኝነት አይሰማሽ እሱማ ልክ ነህ ዋሲዬ ማለት እናቴ ናቸው ግን ደግሞ ታውቃለህ በጣም የኑሮ ውድነት ላይ ነው ያለነው እኔ ራሱ ማመጣውን ገንዘብ ከቤት ኪራይና ካስቤዛ እንደማያልፍ ታውቃለህ በርግጥ ማማ ዝም ጋር ሆነን ይሄን ነገር ሴቭ ብናረግ ጥሩ ነው ግን ደግሞ ታውቃለህ ግን ምን ፌቢ ግን እኮ ዋስ ትዳር የሁለት አጋሮችን ነፃነት ይፈልጋል የምን ነፃነት በእኔና ባንቺ ማለት እንደዚህ የሚባል ነገር አለ እሺ ግን ብቻ ላስብበት እኔ ምን ግርም እንደሚለኝ ታውቂያለሽ ፌቢ ለትንሹም ለትልቁም ነገር ላስብበት የምትይ ነገር ታዲያ ይሄ እኮ የጻል ጨዋታ አይደለም ዝም ብለን ዘው ብለን የምንገባበት ፌቢ እውልሽ ፌቢ ለማንኛውም እራት እኔ ጋር ነሽ ብለሻል እንዴ የማማ ዝኑር አታገኝተው ነው ደስ ያለኝ ነው ማዘር ግን የሌለ ባናና ናቸው አሃ እኔ ፋራ ነኝ ማለት ነው እንዴ አረ ፌቢ ግን የሌለ ባናና እኮ ነሽ ይኸውልሽ እኔ ልጅ ዋስ ትንሽ ልጅ ሆኖ ምን ያህል ተንኮለኛ እንደነበረ አታውቂ አንድ ቀን እኔ ሰው ነው ብዬ 3 ብር አነሳውና 1 ሊትር ጋዝ ግዛ ብዬ እኔ ሽንኩርቴን እየከተፍኩ መጠበቅ ሄዶ ውሎ ሲመጣ ይዞት የመጣው ጋዝ ይከብዳል እንዴት ቢያደርግ ነው ይሄ ልጅ ይሄን ሁሉ ጋዝ የገዛው ብዬ አገር ሰላም ብዬ ጋዝ ቃይን ከፍቼ መክተት ከዛ በኋላ ክብሪቱን ብጭረው እሺ ሊለኝ ነው ምን ጉድ ፈላብኝ ይሄ ነገር ለምንድን ነው የማይነደው ብዬ አንስቼ አሸተዋለሁ ምንም ጋዝ አይሸትም አንተ ልጅ ምንድነው ይዘህ የመጣኸው ብዬ ላለው በዛ በጣጫፋጫፉ አይ ማዬ እንዴ ላይሸትሽም እንዴ ጋዝ እኮ ነው ብሎ አይነ ደረቅ የሌባ አይነ ደረቅ መልሶ አይዋሸኝም 3 ብር የሚያጣላ ሆኖ እኮ ነገር አይደለም አሁን ተነሳውኝና ጭሩ ስር ገብቼ ምዝለቅ ሳረገው እማዬ ይቅርታ ውሃ ሞልቼበት ነው አይለኝም አሁን በሱ ተናድጄ እኔ ራቤንና ልጄ በረሃብ ሆዳችን ቁርጥ ያደረገው ስናደር እሱ እናቴ በዛች በ3 ብር የበላው ሳምቡሳና ይሄ ምንድነው ብስኩት የሚባል ፓስቲ ነገር ሙልት ታርጎት ስላደረ አያንኮራፋ አደረልሽ ዋሲውን አራራራራራ የሱ ነገር አይነገርም እሱ የሚሰራው ተንኮል እኮ ትልቅ ሰው ማያስበውም የሆነ ቀን ደግሞ አረ እንዴ በአንድ ቀን የሁሉ ታሪክ ይነገራል አረ ማላሽ እንዴ አሁን የነገርሻት ደግሞ ተረበተረብ ታረገኝ ነው ዝም በሉት ማማዝን ይንገሪ ልጄ ጭራሽ ጋዝቦ ይኸውልሽ እነሱ ደግሞ ምን እንደሚባሉ ታውቂያለሽ በሰፈር የእንግዲህ ልጅ ለምንድን ነው የሚባሉት አይማዬ የሰፈሩ ሰው እርግማንን ልክ ሲልበት ጊዜ የእንግዲህ ልጅ ብሎ ስም አወጣላት ይኸውልሽ ምን እንደሆነ ታውቂያለሽ አንድ ቀን ጋዝ ግዛ ተብዬ ማለት ነው ልክ ሙስጠፋ ሱቅ ጋር ስንደርስ ያ ዴቪዶ የሚሉት የተመታ ጓደኛዬ ነው ስማ ዋሳዴ አቤት እለዋለሁ እኔ እኮ በፊት ጋዝ ስላክ
ውሃ ጨምሬ ነው ማመጣው ብሎ አላሳመነውም። እሺ ከዛስ ፓስቲ ቤት ገባንና ይሄን ፓስቲ በሳይ አድርገን ከበላን በኋላ ለወይዘሮ ማዬ ግማሽ ሊትር ውሃ ግማሽ ሊትር ጋዝ ይችላል። ደግሞ ደህና ነገር እንዳወራ ይስጣል። ማዬ እንቀጥል እንደሽ ነው ደፋ እንደ ዛሬ ስቀላቅ መቼ በቃ እንይራ እንዴ ወዴት ቆየት ነው የምትሄጂው? አይ ማዘር ሌላ ጊዜ በፕሮግራም ባደራ ይሻልም። ይሄ ቤትሽ አይደለም እንዴ? ዛሬ አብረን እየተጫወትን እናድራለን እያልኩ እኔ እናትሽን ረግጠሽ ልትሄጂ? እኔ ለምን ታፈጃለሽ? ምን አልኩሽ? ባይሆን አልጋው እንደሆነ ወይ ለቅላችኋለሁ ወይ እኔ ጋር ትተኛለሽ። አረማ የምን መለየት ነው? የኔ አልጋ ይበቃል። እሺ በቃ አድራለሁ። አይ ለነገ የሚሆን ልብስ እኮ ተቀያሪ ስላልያዝኩ ብዬ ነው። እንዴ ፌቢ እኔ እኮ ነገር ልትጓዥ እኮ ነው። አትቀሰቅስሻለሁ። እሺ በቃ መጣሁ። ተጫወቱ። እንዴ ወዴት ትሄድ? መጣሁ። እስቲ ተጫወቱ። መጣሁ። ያው መስፈኝ ዋሲውን አናገረሽ? አዎ ነግሮኛል። እና ምን አሰብሽ? ይሄው እንደምታዩ ቤቱ ባዶ ነው። አይ ገብቶኛል። አማትና ምራት አይስማሙም ልትይኝ ነው አይደል? እኔ በህይወት ዘመኔ ብዙ ነገር አሳልፌያለሁ። ይሄው ነጭ ጸጉር እስካወጣ ድረስ። አየሽ የከተማ ኑሮ ከባድ። እዚህ አብራችሁ ሆናችሁ ራሳችሁን እስክትችሉ መረማመጃ ይሆናችኋል ብዬ። ያው ልክ ነህ ማማማዝም። ያው የከተማው ኑሮ ከእጅ ወደ አፍ ነው። ግን ደግሞ ትንሽ ጊዜ ሰርተን ምናምን የሆነች ነገር እስክናገኝ ድረስ ነው እንጂ ከዛ በኋላ ተጋብተን መኖር ነው ያሰብነው። አይ ቅድቲ ይኸውልሽ የሴት ልጅ እድሜዋ እኮ ከበረረ አይመለስም። ሳይታወቀን እኮ ነው የሚሄደው። አየሽ እኔና የዋሲውን አባት አብረን ስንኖር እንዲህ አንዲት 5 ሳንቲም ድንቡሎ የለንም እጃችን ላይ። አብረን ይዘን የገባነው አንዲት ማማሰያና አንዲት ብረት ድስት ብቻ ነው። በኑሯችን ላይ አንተ ትብስ አንቺ ትብስ ስንባባል ይኸው እዚህ ደረስን። ጥሪትን ማፈራን። ነፍሱን ይማረውና አሁን በህይወት ቢለየኝም ይኸው እዚህ ደርሰን ነበር። ግን ምን ዋጋ አለው? ይኸውልሽ የኔ ልጅ ይኸው እናንተም አብራችሁ ብትኖሩ በህይወታችሁ የሚደርሰውን ክፉንም ደጉንም አብራችሁ ስታሳልፉ ነው እንጂ ትዳር ምን ትርጉም አለው እንደዚህ ከሆነ? እሱማ ልክ ነው። ያው ትዳር የራሱ ነፃነት ይፈልጋል አይደል? ግዴለሽ እኔ በእናንተ ኑሮ ጣልቃ እንደው ጣልቃ የሚያስገባኝ ነገር ቢኖርም እንኳን እኔ ላንቺ ነው እንጂ ለእሷ አላዳላም። አንቺ ያደራ ልጅ አይደለሽ። እኔማ ጣልቃ መግባት ያለብኝ ነገርማ ቢኖር እኔ እሱን ነው ማባረረው። አንቺ እኮ ያደራ ልጅ ነሽ። ገና እግሬ ከቤት ሳይወጣ ተተባበሩብኛላችሁ? ማንን ነው የምትተባበሩት? አንተን ነው እማዬ። እኔ ላይ አድማ ያደብራችሁ ማርሲም ነው። ታስማምታለች፣ እሺ ብላለች። ያው ቤቱም እንደሆነ እንኳን ለሶስታችን ልጅም ቢመጣ ይበቃል። ምንድነው ጉዱ? ራሳችሁን እስከትችሉ ነው እንጂ ልጅ እስከሞል ድረስ አልተነጋገርንም። አረ ነገሩን ማለቴ ነው፣ ጨዋታው ነው። እኔማ እግዚአብሔር ፈቅዶ ቢያደርግልኝማ አያት ከመሆንና የልጅ ልጅ ከማየት በላይ ምን ደስታ አለ? ጸሎት የተሳካልኝ ማለት አይደለም እማዬ። ጸሎትማ ከሆነ እኮ ጥሩ ነው አይደል ለፌቪ? ያው ራሳችንን ሳንችል ትዳር ምናምን የሚባል ነገር የለም። ልጅም እንደዛ። ያው ራሳችንን እንድንችል ደግሞ መኖሪያ ቤት፣ የምንንቀሳቀስበት መኪና ምናምን ያስፈልገናል።
አይደል እንዴ ዋስ ሹማ ልከነሽ እንዳሰባችሁት ቤትም መኪናም ከገዛችሁ እኔም የመምጫ ሰበብ ይሆንልኛል ብቻ እግዚአብሔር ይርዳችሁ ትንሽ አረፍ ልበል ተጫወቱ እሺ ማሊዳ አረፍ እማማ ዝኑ ግን አያቴና ነው ይመስልኝ ማለት አስተያየታቸው ሲናክሩኝ ብቻ እቴቴ እንደኔ እንደዚህ ነበር የምትጨነቀው ህይወት የትዬ እማማ ዝኑን መስሎ ነው አይገርምም እኔ አንተን ከማግኘቴ በፊት ብቸኛ ነበር ማንንም የለኝም አይገርምም ዛሬ ግን እኔ እናንተ ብንጋባ እንኳን ከማማ ዝኑ ፊት ነው የምንወጣው ከአንድ ቤት ሙሽሪትና ሙሽራ ይገርምም እውነቴን እኮ ነው ማን አለኝ እናት የለኝ አባት የለኝ ዘመድ የለኝ አንተ ወንድሜ ማሂ እህቴ ማማ ዝኑ ደግሞ እናቴ አይ ማስተካከል ይደረግልኝ ሰማለች እኔ ወንድም ይሻሉን ባለሞት ይሻላል ወዴት ፍቅረኛዬ ነው እና የምን ራክራክ ማድረግ ነው ማቅረብ ነው እንጂ ያለብሽ ብቻ ይሄ ነገር በውሃ ይለቀም በውሃ ይለቅ እንዴት በውሃ ይለቅ አዲስ ልብስ ገዛ እንደምጣው በውሃ ይለቅ ነው እኮ ማኮን ስለሆነ ነው ስለዚህ የኔና የማማም ዝኑ ፍቅር በውሃ ይለቅ እንደማለት እና ደግሞ አንተም ቶሎ ስራ ሄደ ቶሎ እንድትመጣል ማስቲካፊ የሜጄ ሳሲ ድረስ በቫለሽ አይደል ብቻዬን ማሳለፋቸውን ጊዜ ሳስብ በጣም ከፋኝ ማሰብ ሄቪዬ ለተወሰኑ ቀናት ሁሉም ነገር ይስተካከላል ያው ደግሞ መስራት አለብኝ አይደል እውነቴን ነው ያለ በደዛ ልጆቻችንን በምን እናሳድጋለን ታውቂያለሽ አንቺን እናቴን እህቴን ሳስበራታል ቴቪዬ አንቺ ለኔ ያለሽ ፍቅር በልቤ ውስጥ ደምቆ ይኖራል መቼም እንዲደበዝ መቼም እንዲጠፋ እንዲከስማል መቼም አይጠፋ ገና ልጆች ወልደን እስክናረጅ ድረስ አብረን ነው የምንኖረው በጣም ነው ማፍቀር ወይ እያችሁ ጠፋው በመለስ ይሻለኝ ነበር እንዴ እማዬ አሳፈርሽኝ እኮ ማ አንተ አፍረህ ባይሆን ተናደል ይሆን ይችላል እንግዲህ በሰላም ይመለስልኝ እጄስ ምን ይደረጋል እማዬ አሁን እንደ እህቴ ባህር ተሻግሬ ብሄድ ምን ልትሆኚ ነበር ምን ላድርግ ብለህ ነው ልጄ እህትህን አይቻት ሳልጠግብ ተመስገን ሳልል ከቅፍ ይወጣ የሷ ሳያንሰኝ አንተም ስትሄድብኝ ምን ላድርግ ብለህ እማ አንቺን የሚረብሽብኝ ከሆነ ምንም ነገር ጥንቅር ብሎ ይቅርብኝ ስራውንም ቢሆን ተዋዋለሁ አረ በጭራሽ ልጄ ለምን ተብሎ ነው በስንት ስለት የተገኘ ስራ ወንድ ልጅ አይደለ እንዴ ደግሞ
እንኳን ሀገር ውስጥ ቀርቶ ሰው ከሀገሩ ውጪ እየወጣ የፈረንጅ ባሪያ ይሆን የለ እንዴ? ይኸው በቃ አጀገንሽኝ። አይሽ ደግሞ እግዚአብሔር ይመስገን አሁን ፌቪም ካንቺ ጋር አብራሽ ልትኖር ወሰናለች። ስለዚህ ተግባብታችሁ ተጋግዛችሁ ለመኖር ሞክሩሽ። እሺ እማ እንዳይደብራችሁ። ኧረ ለምን ይደብረናል ልጄ? አለች እኮ ልጄ እንዴ። ደግሞ ቶሎ ቶሎ እንደዋወላለን። እሺ ስልክ የጠራ ልጁ ደውሎ መሰለኝ። ሄሎ ደረስክ? እሺ አረማዬ መሆንሽ ነው የሆነ ውጭ ሀገር እኮ መሄድ አስመስልሽ። በቃ እኔ በመንገዴ እንዲቀናኝ ጸሎት አድርጊልኝ። ምን ላድርግ ብለህ ነው ልጄ? ሆዴ ባባብኛ። ብቻ እግዚአብሔር ካንተ ጋር ይሁን። አሜን። በቸር ያስገባ። አሜን። አድባር በቃ እንደዚህ ነው የሚባለው። አሜን። እማ ይኸውልሽ በቀን 50 ጊዜ ነው የምደውልልሽ። እሺ ፌቪ፣ ሁሉም ነገር ይስተካከላል። የናቴ ነገር አደራ። ምን ማለት ነው አደራ ማለት? ያው አለ አይደል እኮ ማማዝን እኮ ለኔ እናቴ ነው። አንተ ምንም አታስብ። ሰራሽልኝ እማ። ይኸውልሽ የድር ጓደኞች ልጇን ውጪ ልትልክ ነው ብለው የድር ክፍያ ነው የሚጨምሩብሽ። እንድስቅ ብለህ ነው አይደል? እንድስቅ በል። ዲቦራ ምሻል ሰላም ይስገም። ሁለቱ ልጆቼ ካጠገቤ ተለዩ። ዘመኔን ሁሉ የለፋሁት ካጠገቤ እንዳይርቁብኝ ነበር። ልመናዬም ጸሎቴም ከኔ እንዳይለዩ ነበር። ግን ይሁን ተመስገን። እቴቴ የሚወዱት ሰው እኮ በሞትም ይለያል። ልጆቹ ደግሞ ከርሱ የራቁት ሰርቶ ነገ ለተሻለ ህይወት ነው። በቃ እንደዛ ይሁን። እሱስ እውነትሽን ነው ልጄ፣ እውነትሽን ነው። ምን ላድርግ ብቸኝነት ሲሰማኝ እኮ ሆዴ ባባ። የምን ብቸኝነት ማማዝኑ? እኔ ልጆት አለውኝ አይደል እንዴ? እሱስ ልክ ነሽ አለሽልኝ። እንደው ነገሩን ነው በሰላም ይመልስ፣ በሰላም ያስገባ። በቃ በይኔ ልንቅበስ እንግባ። አይ ማማዝኑ በቃ እኔ መሄድ አለብኝ። ይኸው ልብስ እንኳን እኮ አልቀየርኩም። ታዲያ ትደርሻለሽ። እህል አፍሽ አዙረሽ እንዴ? ተይ እንጂ ልጄ ነይ። እቴቴ ማማዝኑ ወይ ልጄ ጠራሽ? አዎ ወይ ልጄ ጠራሽኝ እንዴ? ሃይ የኔ ነገር የልጆቼ ጉዳይ እኮ ሐሳብ ሲይዘኝ ጊዜ እዚህ ቁጭ ዋልኩበት ልም አልኩ አይደል? እቴቴ ስትይኝ ሰማው ልበል? አዎ እቴቴ አልኩት። እቴቴ ብዬ ብጠራው በጣም ደስ ይለኛል። ጥሪ አይከፋኝ፣ ደስ ነው የሚለኝ። ግን ቆይ ይሄ እቴቴ የሚለውን ስም ከየት አመጣሽው ልጅ? ነፍሷን ይማርና አያቴን እቴቴ ብዬ ነበር የምጠራት። ደግሞ ገና እንዳየሁት እሷን ነው የመሰለው። የአያት ልጅ ነሻ? አያት ያሳደገው አይደለም የሚባለው? ለመሆኑ እናት አባትሽስ?
እናትና አባቴ በ10 ዓመቴ ነው የተለያዩት። እናቴ በጣም ከፍተኛ የስነ ምግባር ችግር ነበረባት። የመጠጥ ሱሰኛ ነበረች። አባቴ ደግሞ የሷ ተቃራኒ፣ ለቤተሰቦቹ ፍቅር ያለው ታታሪ ሰራተኛ ነበር። የእናቴ ሱስ እለት በእለት እየጨመረ መጣ። በሽማግሌ በጓደኞቹ ቢያስለምናትም ወይ ፈከች። ለመጠጥ ሱስ ብላ አባቴ ከሚገዛው አስቤዛ ላይ እያነሳች ነበር የምትጠጣው። እንጀራ ሳይቀር እየወጣች ትሸጥ ነበር። በስገበርኩ የኔታ ቱ በስገበርኩ እንዲህ አይነት እናት አለ። እሺ ከዛም በቃ አባቴ እናቴን ሊፈታት ተገደደ። እነሱ ተፋቱ። እኔን ወደ አያቴ ወሰደኝ፣ እቴቴ ጋር። በቃ እኔ ሲሄድ እድሜያቸው ላይ እድሜ ነው የጨመሩት። በጣም ደስተኛ ነበር። የምፈልገው ነገር ሁሉ እየተደረገልኝ አሞላቀው አሳደጉ። ባያት እጅ ያደገ ልጅ ይባል የለ። ለመሆኑ እናትሽ አትጠይቅሽም? አይ አትጠይቀኝም። እሷም ብዙ ሳትቆይ በመጠጥ ሱስ ህይወቷ አለፈ። ከዛን አባቴ ቀን የቀን ስራ እየሰራ ማታ ደግሞ ጥበቃ እየሰራ እኔ ዲግሪ እስኪዝ ድረስ አስተማረኝ። እቴቴ አረፈች። ብዙም አልቆየም አባቴም አረፈ። ቀስ በቀስ ቤተሰቦቼን ካጠገቤ ሸኘሁ። ቀን ጨለመብኝ። ማደርገው ሞኖ ነገር ነው የጠፋኝ። ደስታዬ በአንዴ ወደ ሀዘን ተለወጠ። ራሴን ለመቀየር ብዬ ወደ አዲስ አበባ መጣሁ። የሆነች ትንሽዬ ቦታ ስራ ተቀጠርኩኝና መስራት ጀመርኩ። ያኔ ነው ዋሴን ያገኘሁት። እናም ድጋሜ እቴቴንም አገኘሁ። ይኸው ብቸኝነቴን አይቶ እናንተን የመሰለ ቤተሰብ ሰጠኝ። ከዚህ በኋላ ብቸኛ አይደለሁም ማለት። ኧረ አይደለሽ። ለማን አባቱ ብለሽ ብቸኛ ትሆኛለሽ? እኔ እናትሽ እያለሁ እግዚአብሔር ፈቅዶ ደግሞ ጊዜው ሲደርስ ከዋስዬ ጋር ስትጋቡ ከዚህ ቤት ነው እልል ለብዬ ሞሽሬ ማስወጣችሁ። አታስቢ እናቴ፣ አይዞሽ እሺ ማሽ። አረ የመሸነው ልሂድ በቃ። እዚሁ ማደሬ እኮ ነው። ወዴት ጥለሽኝ ነው የምትሄጂው? እንዴ መሽቷል እኮ። ወዴት ነው የምትሄጂው ልጅ? እደሪያ። አይ አከራዮቼ በጣም ጥሩ ሰዎች ናቸው። ብታይ እንደ ልጃቸው ነው የሚያዩ። የት እንዳደርኩ ራሱ የሚያውቁት ነገር የለም። በዛ ላይ ደግሞ ቤት ልለቅ ነው ብዬ ለመንገር እንዴት እንደጨነቀኝ። በቃ ልሂድ። ባይሆን ቶሎ እየመጣው ጠይቆታለሁ። ባይሆን ልሸኝሻ።
አይሄ ደግሞ ቤቱ ሊውጣኝ ነው። አሁኑን እንደዚህ የሆንኩኝ ታዲያ እስክትመጣ ምን ልሆን ነው? ብቻ ይመልስ። እግዚአብሔር ካንተ ጋር ይሁን። ወይ ደወልክ? ወይዬ ልጅ እንዴት ነው? በሰላም ገባ? ጎሽ ተመስገን ነው። እሺ በቃ አታስብ፣ በሰላም ይመልስ። ወይ የኔ ወድ የት ነህ? በእናትህ ደውልልኝ ነው የደወልኩልኝ። እኔም በጣም ናፍቀኸኛል። ዛሬ አብረን ማደር ብቻ አይደለም ነፃነታችንን የምናውጅበት ቀን መጣ። እሺ ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እስካሁን ባቀረብነው ትዕይንታችን ትምህርታዊ ነገሮችን እንዳያችሁበት አንጠራጠርም። ይህንንም በኮሜንታችሁ አረጋግጠናል። ወደፊት ለምንሰራው ድጋፍና ጉልበት እንዲሆነን ጥሩ ፊልሞችን ሰብስክራይብ አድርጉ። እናመሰግናለን።